በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ያደረጋቸው ተአምራት። ተአምረ ኢየሱስ። አዳም በሲኦል ተጥሎ በእግረ ዲያብሎስ ይቀጠቀጣል። ሞት በአዳም እንደመጣ ሁሉ ሞት የገዛቸው አዳምና ልጆቹ በገሃነም እሳት ይጣላሉ። በሲኦል ያሉ ነፍሳት ወደ ሰማይ አሻግረው ተስፋ የተደረገላቸውን ቀናት ይናፍቃሉ። ሕገ እግዚአብሔርን በጣሰው በአዳም በደል የሰው ልጆች የወጡባት ገነት በእሳታዊ መልአክ በብርሃን ሰይፍ ትጠበቃለች። ብዙ ነቢያት እየተነሱ አለፉ፣ ግን አንዳቸውም አዳምና ልጆቹን ከሲኦል ባርነት ነፃ ሊያወጧቸው አልቻሉም። ከልጅ ልጅ ተወልጄ አድንሃለሁ የሚለው የተስፋ ቃል ሲቀርብ የአምላካችን የምህረት ዓይኖች ወደ ምድር ተመለከቱ። ፍጥረታት ሳይፈጠሩ አዳም ሳይበድል ለእናትነት የተመረጠች እመቤት ከሐናና ከኢያቄም አብራክ ተገኘች። የአዳም ኀጢአት በዘር ያልተላለፈባት ንጽሕት እመቤት ለአምላክ ማደሪያነት በዚህ ምድር ተወለደች። 3 ዓመት በእናትና አባቷ ቤት 12 ዓመት በቤተ መቅደስ አደገች። መላእክት የዕለት ምግቧን እያመጡላት ከሰማይ ሰማያዊ ዝማሬ ከምድር የካህናቱን ምስጋና እያዳመጠች እናታችን ቅድስት ድንግል ማርያም አደገች። በአይሁድ ላይ ያደረ ሰይጣን ቤተ መቅደሳችንን ታሳድፋለች በሚል ምክንያት ከቤተ መቅደስ አስወጧት። በካህኑ ዘካርያስ ጸሎትና ልመና አረጋዊ ዮሴፍ እመቤታችንን እንዲጠብቃት ተመረጠ። የመዳን ቀን ደረሰ። እግዚአብሔር ከላይ ከአርያም ሆኖ ምድርን ጎበኛት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሎ ቅዱስ ጳውሎስ ለገላትያ ሰዎች እንደነገራቸው በስድስተኛው ወር ቅዱስ ገብርኤል መልአክ በእግዚአብሔር ፊት ጸጋን ወዳገኘችው ወደ ድንግል ማርያም ተላከ፣ የምሥራቹን ሊናገር። አምላክ ወደ ምድር መጥቶ ሰው ሆኖ የሰውን ልጅ ለማዳን ንጽሕናዋን ወዶ ለእናትነት እንደመረጣት ሊያበስራት መጣ። ጸጋን የተመላሽ ሆይ ደስ ይበልሽ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። በክርስቶስ በቤተልሔም መወለድ የጥሉ ግድግዳ ፈረሰ። ሰውና መላእክት በአንድነት ዘመሩ። ስብሐት ለእግዚአብሔር በሰማያት፣ ለእግዚአብሔር በሰማይ ምስጋና ይሁን፣ ወሰላም በምድር ስምረቱ ለሰብ፣ ለሰውም በጎ ፈቃድ እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በተወለደ ጊዜ በቤተልሔም ዘመሩ። ሰማይ ዙፋኔ ናት፣ ምድርም የእግሬ መረገጫ ያለ አምላክ ለእናትነት በመረጣት ንጽሕት እመቤት አማካኝነት በጠባብ ደረት ባጭር ቁመት ተወሰነ። በቤተልሔም በከብቶች በረት ተወለደ። በጨርቅ ተጠቀለለ፣ በበረት ተጣለ። ከብት ጠባቆች አዩት፣
መላእክት አመሰገኑት፣ ሰብአ ሰገል ሰገዱለት። እናታችን ቅድስት ድንግል ማርያም ከመጸነሷ በፊት መልአከ እግዚአብሔር እንደነገራት ስሙን ኢየሱስ ብላ ሰየመችው። በጨለማ የሄደ ሕዝብ ታላቅ ብርሃንን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። እግዚአብሔር ለሰው ልጆች ሁሉ ያዘጋጀውን ማዳን ሳያይ እንዳይሞት ትንቢት የተነገረለት አረጋዊው ስምዖን በኢየሩሳሌም ይኖር ነበር። ስምዖን የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህ፣ የእግዚአብሔርን መንፈስ በእርሱ ላይ ነበር። ንጉሥ በጥሊሞስ 46ቱን መጻሕፍተ ብሉያት ከዕብራይስጥ ወደ ጽር ቋንቋ ሲያስተረጉም የኢሳይያስ የትንቢት መጽሐፍ ለስምዖን ደረሰው። ስምዖን የኢሳይያስን የትንቢት መጽሐፍ እየተረጎመ ሳለ እነሆ ድንግል ትጸንሳለች ከሚለው ምዕራፍ ደረሰ። እንዴት ድንግል በድንግልና ትወልዳለች ብዬ ተረጉመዋለሁ? ይህንን የአሕዛብ ንጉሥ የእስራኤልስ መንግሥት ይቀበሉኛል ብሎ ፈርቶ ሴት ትጸንሳለች ብሎ ተረጎመው። እንቅልፍ መጥቶበት ተኛ። ቢነቃ ሴት የሚለው ተፍቆ ድንግል ተብሎ ተጽፎ አገኘው። ድንግል የሚለውን ፍቆ ሴት ብሎ ጻፈው። ዳግም እንቅልፍ መጥቶበት ተኛ። ቢነቃ ሴት ብሎ የጻፈው ተፍቆ ድንግል ተብሎ ተጽፎ አገኘው። ሦስቴም ይህ ሁኔታ ቀጠለ። በሦስተኛው ከእንቅልፉ ነቅቶ ፍቃለሁ ሲል እግዚአብሔር በተዋህዶ ያከበረው ወልድን ሳያይ እንዳይሞት መንፈስ ቅዱስ ተገልጾ ተናገረው። የእግዚአብሔር የማዳን ቀን የአባቶቹ የነቢያት ተስፋን እየተጠባበቀ ስምዖን 500 ዓመት ኖረ። ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ በሥጋ የተገለጸውን እግዚአብሔር ወልድን በኦሪት ሥርዓት መሠረት ወደ ኢየሩሳሌም ወሰዱት። በኢየሩሳሌም የጌታን ቀን የሚጠብቀው አረጋዊው ስምዖን ካልጋ ተጣብቆ ይኖር ነበር። መንፈስ ቅዱስ አጽንቶና አነሳስቶ ወደ ምኵራብ ወሰደው። ዮሴፍና እመቤታችን ጌታን ወደ ቤተ መቅደስ ባገቡት ጊዜ አረጋዊው ስምዖን ተቀብሎ አቀፈው። ጌታን በማቀፉ ታደሰ፣ ኃይልና ብርታት ሆነው። አንደበቱን ከፍቶ እያመሰገነ ተናገረ። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብህ ለእስራኤልም ክብር ነው አለ። እናቱ ማርያምን ግን እንደ ጦር የሚከፍል ሐዘን በልብሽ ያድራል አላት። የልጇ የወዳጇ የመስቀል ሞት ለእናቱ ለድንግል ማርያም እንደ ጦር የምትሰማ ሐዘን ናትና የአራስነት ወራቷ ሳይፈጸም የተወለደው ንጉሥ ማንነት ግራ ያጋባው ጥንተ ጠላታችን አውሬው ዲያብሎስ እመቤታችንን በሄሮድስ አድሮ ከሀገር ሀገር አሳደዳት። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች እንዳለ